ሰላም እንዴት ናችሁ? ዛሬ መስተዋድዶችን እናያለን። ፍሮምሴ እንለዋለን በአፋን ኦሮሞ። ስለዚህ እነዚህ ቃላት አንዳንዴ ቃልም ላይሆኑ ይችላሉ፣ ፊደላትም ሊሆኑ ይችላሉ እና የምንጠቀማቸው አንድን ነገር ከስም ቀጥሎ ወይ ደግሞ ስምን ተክቶ ከሚመጡ ስም ምትኮች ቀጥሎ ሙሉ መልእክት ለማስተላለፍ ይጠቅሙናል ማለት ነው። ስለዚህ ለምሳሌ ከአንደኛ ብንጀምር እረ ይላል። አጥሮ ይነበብና እረ ስንል ከላይ ማለታችን ነው። እራ ከሆነ ግን እራ ካለ ከ ነው። ለምሳሌ ሰራ ዮጀነ ሰራ ስንል ኢሰ የሚለው እሱ ማለት ነው። ከሱ እንደማለት ነው ማለት ነው። ዱረ ካለ በፊት፣ ዱረ ማለት በፊት። ዋኤ ካለ ደግሞ ስለ፣ እኒ ዋኤ ኬኛ ደገሄረ ካል እሱ ስለኛ ሰምቷል ማለታችን ነው ማለት ነው። ኬስ ካለ ደግሞ ውስጥ፣ ወጅን ወይም ወሊን ካል አብሮ፣ እኒ ንወሊን ጡፌ ካል እሱ ከኛ ጋር አብሮ መጣ ማለታችን ነው። ግዱ ካል መሃል ማለታችን ነው። ጀለ ካል ስር ማለታችን ነው። ከስር ማለት ነው። ጀለ ማለት ከስር ወይም ስር ማለት ነው። ሌላ ገረ ካል ወደ ማለታችን ነው። ገረ ካል ወደ ማለታችን ነው። ኢዶ ካል ቦታ ማለታችን ነው። አስረኛ ላይ ያለው ኢዶ ማለት ቦታ። 11ኛ ጭና ወይም መዲ ማለት ጎን ማለት ነው። 12 ጉባ ማለት ላይ ማለታችን ነው። አንደኛና 12ኛ ልዩነቱ ብዙም ባይሆንም የተወሰነ ግን ጉባ ስንል ላይ፣ እረ ደግሞ ከላይ። ለምሳሌ ወስደን ብናየው እሱ ወንበር ላይ ተቀመጠ እና ደግሞ እሱ ከላይ አለ ስንል ላይ ማለት የተወሰነ ጋፕ ያሳያል። ጉባ ስንል ግን ላይ መኖሩን የሚያሳይ ነው ማለት ነው። 13ኛ ብረ ስንል አጠገብ ማለታችን ነው። 14 ከን ስንል ለምሳሌ ከን ኢሳቲ ካል የሱ ነው ማለታችን ነው። 15 ና ነው፣ ያው እን ነው። እን ማለት ደግሞ ለምሳሌ ኢሳን ናን ይተካልናል። ኢሳን ደለገሜ ካል በሱ ተሰራ ማለታችን ነው። ፋ ደግሞ ኢሳፍ ኬን ካል ለሱ ስጥ ማለታችን ነው። ስለዚህ እነዚህ መስተዋድዶች የምንላቸው ናቸው። ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ማድረግ ይቻላል። ስላዳመጣችሁኝ አመሰግናለሁ። ቀጣይ በሌላ